እኔኩ ጉድ እኮ ነው ማየው እኮ እኔ እንዲህ አይደል እንዴ የሚሽከረከረው አባቴ ባውኑ ሰዓት አያሚ የኦሮሞ ልጅ ሆኖ እኔ ኢትዮጵያ ነኝ የሚል ማለት ነው ባንዳ ፕሮፐር ባንዳ ነክ ባንዳ ነክ ሌባ ነክ ሌባ አጭበርባሪ አንተ ራስ ብትሞት ይሻላል ድብን ንበል ድብን እድሜ ልካችንን የኦሮሞ ልጅ እኮ እድሜ ልኩን ልጁን እኮ ሲገብር ነበር እኮ ለነጻነቱ እናንተ ይሄንን ስርዓት እንዳይደገም ይሄ ስርዓት እንዳይመጣ እኮ ነው የኦሮሞ ልጅ ልጁን ሲገብርና ሲያልቅ የነበረው እናንተ ጉድ እኮ ነው መሰማው እኮ ጉድ እኮ ነው እግዚአብሔር እኔ አይስዌር እኮ በጣም ቢገረማለሁ እኮ ደነግጣለሁ እኔ አደነግጡም እንዴ ደነግጣለሁ አባታችን አያቶቻችን ይሄ የባንዳ ስርዓት የድሮስ የሚኒሊክ የኃይለ ሥላሴ የደርግን ስርዓት ሲታገል ሲገደል ሲሞት ሲረሽን ሲገረፍ ሲንቁላሸፍ ያለ ልጅ ያለ አባት ያ ልጅ ሳይወድ ምን ሳይል እየመጣ እዚያ ደረሳትን ሀገር ያ ስርዓት ተመልሶ ሲመጣ ሰው ይቃወማል ይዋጋል እንጂ ከዛ ስርዓት ጎን ሆኖ ያጨበጭባል ወይ ያልፋል ግን አረ ወይኔ እንዴት እንደሚያናድድ ግን በስመ አብ ውርደት እኮ ነው እናንተ አረ በስመ አብ እኔ ልጅ አታይሜንን ውርደት እግዚአብሔር ይመስገን አዎ እድሜ ለወቦ እድሜ ለቲዲኤፍ ይሄንን ስርዓት የሚመጣው ጀግና ልጄም ሆነ የምትመጣው ጀግና ልጄ ለወደፊቱ አታየውም እግዚአብሔር ስሙ ይባረክ ቢኮዝ እኛ መስዋዕት ሆነን እንጨርሰዋለን ስራውን በስመ አብ ወልድ መንፈስ ቅዱስ እናንተ የባንዳ ማዕት ባንዳ እንዴ ሰው እንዴት ነው የሚታረጥ እንደዚህ ሰው እናንተ እንደዚህ ነው የሚገለበጠው በመዳነ እንደዚህ እንዴ እኔኩ ለምንድን ነው ሀገር ወዳጅ መሆን የከበዳችሁ ሀገር መወደድን ለምንድን ነው የከበዳችሁ ሌላው እኮ ሀገሩን ወዶ እኮ ነው እንኮ ሙትልኝ እኮ ብሎ የሚጠራክ እኮ እንዴ አማራ እኮ ሀገሩን ስለወደደ እኮ ነው ናና ሙትልኝ ብሎ እኮ የሚጠራክ እኮ ምን አይነት ሞኝነት ነው ግን ሰው እንደዚህ ሞኝ ይሆናል ትግራይ ድረሱልኝ አላለችም በ18 ሀገር በአየር በፕሌን በታንክ በትሬተር በጅኒ በምናምን በደብተራ በጥንቆላ ስትደበደብ ምንም አልቀረላትም እንዴ ለትግራይ ያልተደረገ ያልተከደበት ጥንቋይ ቤት አለ እንዴ መተታምዝ ያልሄዱበት ጥንቋይ ቤት አለ እንዴ ለትግራይ እግዚአብሔር ሰው ስለሆኑ ነው እንጂ ማርያምን ታሪካዊ ቤተክርስቲያኖች ታሪካዊ ሙስሊም መስጊዶች ለዛ አይደለ እንዴ በእግዚአብሔር ስለሚያምኑ ታሪካዊ ነገሮችን እየሄዱ ሲያወድሙ የነበረው መጀመሪያ ምን ትግራይ ላይ ያልተደረገ የምታት አይነት አለ እንዴ አባቴ አልተቻለም እንጂ አባቴ አይ ከባድ ነው ትግራይ ለምን አልጠራችም እንደዛ ተቀጥቅጣ እንደዛ ባዶ ሁሉ ነገሯ እንደዚህ ወዳድማ እንደውም ትግራይ ናት የኢትዮጵያ ህዝብ መሬቱ የኔ ነው ይገባኛል ታቃለህ እንደውም የኢትዮጵያ ብሔረሰብ ድረስልኝ ብላ መጠየቅ የነበረባት እንደው እንደ ሀቁ ቆነ ትግራይ ነበረች ያለ ምክንያት ስትጨፈጨፍ የሌላ ሀገር ገብቶ ስትገደል ስትደፈር ልጆቿ ሲራቡ ህዝቦቿ ሲሰደዱ የነበረች ያለ ገና ያለም ፍርድ ቤት ተቀርቢያለሽ ገና አዳሜ ከትንሿ ነው ምን ጀምረው ትንሽ ራስ አክቲቪስቶች ራሳችሁ አፋችሁን የከፈታችሁ ከናንተ ነው ፍርድ ቤት ከናንተ ነው ዓለም ፍርድ ቤት የሚጀምር ከናንተ ጀምር ከስር ወደ ላይ ነው የምትሄጃት አትቀሪም እንዲህ ዝም ተቀላል ይመስላችኋል አይደለ አስቦ አሰላስሎ መስራትና አስቦ አሰላስሎ መናገር የተለያየ ነገር በጣም ይከብዳል ቀላል ነገር አይደለም የሰው ልጅ ህይወት ቀላል አይደለም
የሰው ልጅ ሞት ቀላል የሰው ልጅ መሰደድ የሰው ልጅ መደፈር የሰው ልጅ ውጣ አንተ ከይሲ ደብተራ በሽተኛ ጠንቋይ የጠንቋይ ልጅ ውጣ ከዚህ ጠንቋይ እነዚህ ጠንቋዮችን አባርሩልኝ የሰው ልጅ ደም ቀላል አይደለም ማርያምን ትግራይ ነበረች መጠየቅ የነበረባት ትግራይ ነበረች መጠየቅ የነበረባት አንድ 6 ሚሊዮን ያዘች ክልል በ300 በውጭ ኃይል በዱል በትራክ በማይታይ መሳሪያ በሚታይ መሳሪያ አለ በተባለ አለ ምንድነው ኤክስፒሪየንስ ዱባይ ራሱ እኮ መሳሪያውን እኮ ልካ በእርካሽ ዋጋ ሽጣለት እኮ ለአብይ ልካ እኮ መለማመጃው እኮ የተደረገው እኮ ትግራይ ሀገር ላይ እኮ ነው ይሄንን ያህል እኮ ነው መለማመጃው ራሱ እኮ ትግራይ ሀገር ላይ እኮ ነው ምን መሳሪያ አይነት እኮ የተለመመደ ልምምድ የተደረገበት እኮ ትግራይ ሀገር እኮ ነው ዓለም ልምምድ ስፔሻሊ አረብ የላቀ ልምምድ እድሜ ለአብይ ልምምድ ትግራይ ላይ እኮ ነው የተደረገው እኮ ልምምድ የመሳሪያ ልምምድ እንኳን ኢትዮጵያ አድርጋ ማታቆን የመሳሪያ ልምምድ ትግራይ ላይ እኮ ነው የተደረገው ይሄንን ያለው እነዚህ ነበሩ የኢትዮጵያን ብሔረሰብ እርዳታ መጠየቅ የሚገባቸው እንደ ኢትዮጵያ ካሰብን እንደ አንድነት ካሰብን እንደ ብሔረሰብ ካሰብን እንደ አብሮ መብላት መጠጣት ካሰብን እንደ ፍቅር ካሰብን እንደ ህብረት ካሰብን ባለጌዎች አረመኔ ኦሮሞ ስትሞት ኢትዮጵያ አስፈልግም ብሔረሰብ ምናምን ኢትዮጵያ የምትባል ስም ምን ታደርጋለች ኢትዮጵያ አታስፈልግም ትግራይ ስትሞት ኢትዮጵያ አታስፈልግም የቤንሻንጉል ልጅ እኮ ከባህር ዛፍ ጋር እንደዚህ እኮ አስረው እኮ ክብሪት ጥሎበት ሲያቃጥሉ እንደዚህ ህፃናቶች እንደዚህ እንትን ላይ ተራራ ግንድ ላይ እንደዚህ ክብ አድርገው እንደዚህ በገመድ ዙሪያ አስረው ህፃናቶችን እኮ የቤንሻንጉል ህፃናቶችን እኮ ሲያቃጥሉ ኢትዮጵያ አልተባለም መተከለይ የኦሮሞ ልጆች መተከለይ የኦሮሞ ልጅ እኮ እንደ በመኪና ሙሉ ጉርጓድ ውስጥ እንደዚህ ተገሎ ተቀብሮ እኮ ኢትዮጵያ አልተባለም እንደ አማራ ልጅ ሞተ ነው የተባለው እኮ ሙድ በሬሳችን አባቴ ስንት ሬሳ ነው የተቀማነው ወንድሞቼ እህቶቼ ይሄን ሁሉ ማአት አሳልፈን እንዴት ከዚህ ስርዓት ጋር ቁመት ዋጋለ ወይኔ ወይ በስመ አብ ወደፈስ ቅዱስ በስመ አብ ትግራይን ጨፍጭፈን እንጨርስ እንጂ ሌላው ቅጠል ገብስ ነው ብሎ ከተነሳ የሚሊ ዲቃላ ጋራ ዛሬ ወልቃይት ባጫ ደበሌ የምትባ አንተን የሚያዳምጥ ብሎ የሚያዳምጥ ሲጀምር ማለት ነው እሱ ራሱ በሽተኛ የአይምሮ በሽተኛ ነው because አንተ የአይምሮ በሽተኛ ነህ ምክንያቱም የተለያዩ የድራግ እጾችን ትወስዳለህ ይወስዳል እጾችን ይወስዳል ዛሬ እሱ ወልቃይት የአማራ ናት ነው አይደል ያለው ከነጎዲያ ደግሞ ፊንፊኔ የአማራ ናት ይላል ከዛን ወለጋ የአማራ ናት ይላል ከዛን ሸዋ የአማራ ናት ይላል እነሱ የፈለጉት ነገር ነው የሚደረገው ጎዛ ሀገር እና ካለበለዚያማ ኢትዮጵያ አይደላችሁም እኮ አማራ የሚፈልገው ነገር ካልተደረገ ኢትዮጵያ አይደለንም አማራ የሚፈልገው ነገር ካልተደረገለት ኢትዮጵያ አይደለም ትግራይን መጨፍጨፍ አለብህ ካላደረክ ኢትዮጵያ አይደለም ኦሮሞ መጨፍጨፍ አለብህ ካላደረክ ኢትዮጵያ አይደለም እንደዚህ አይነት ሚል አረመኔ ጋራ ተሰልፈ ቁመክ ትግራይን የምትወጋ እንደዛ ሲጨቆን እንደዛ አይነት ሰቀቀን እንደ ልብ የሚነካ እናት ወይኔ የምትልበት አባት ወይኔ የሚልበት ስርዓት በተደረገ በዛች ሀገር ላይ እነዚህ ጀግና ልጆች እንደምንም አፈር ከድሜ በልተው ራሳቸው ነፃ አውጥተው እንደገና ደግሞ የገዛ መሬታቸው በተቀምጦባቸው የገዛ መሬታቸውን ለማስመለስ ንብረታቸውን ለማስመለስ በሚያደርጉት ጥረት ላይ
እንደገና ሌላ ጫና ሲደረግ ከዛ አረመኔ አንተ ትላንት ሲገልህ ከነበረ በአንተ ላይ ሲዝት የነበረ አንተን ለማጥፋት ዝግጁ ከሆነ አረመኔ ጋር አብረቁ መሄድ ተሰልፈ ትግራይን የምትመታ አንተ ሰው ነህ ወይ አውሬ ነህ እንጂ አንተ አውሬ ነህ ስለዚህ ትግራይ ናአታይ ትግራይ ማራይ በመድኃኒዓለም አንድ ሰው እንዳታስመርኪልን እግዚአብሔር የምትፈሪ ከሆነ ትግራይ ልለምንሽ ዛሬ ትግራይ እንዳት because ለኛም አይሆኑም እነዚህ ለማንንም አይሆኑም ባንዳ አረመኔ አውሬ ናቸው ሂድ ችግር የለውም አታርፍም ካሁኑ ያያየን ነው ካሁኑ ድምጥ ማጥሽ እየጠፋ ነው ችግር የለውም ተቃወመዋለች እቺ ጀግና እቺ መታክ እንጨብጣታለን ያለችው ጨብጣሽ ታሳይሻለች አዳሜ ችግር የለውም ኦኬ ከዛም በኋላ ምንድነው ያላችሁ ትግራይን ጨርሰን ሌላው ገብስ ነው ቅጠል ነው ያልከው አይደለ ኦሮሞ መቼም ኦሮሞን እኮ ነው ገብስና ቅጠል ነው ሌላው ያልከው በጣም ዝግጁ እኔ በህይወቴ ማለት ነው ወንድሜ ጃልመሮ እንደዚህ በህይወቱ እንደዚህ ተዘጋይቶ አቅም ሰው በቃኝ እኔ የሚታገልልኝ በቃኝ እስከሚል ድረስ በቃ አሁን the only thing የሚፈልገው ጃልመሮ ከኦሮሞ ልጅ ጃልመሮን ኑረቲ ዋን ከምበርባዱ ኦሮሞ ረቲ አካ ደንዴ ሰረቲ ዶላሪ ተቆሳተው ዶላሪ ለማ አካ ገርጋርቱ መሌ ዋኑን ደረቲ ኑን ሬዲዳ ቀብና በቃ ቀብሶ ከኛ ረቲ ጀቤሱፍ ዋን ተቆተቁ ቢቱፍ ከነረቲ መሌ ኑን እኛም ሬዲ ነን ካም ከዛ ከተረፍሽ ነው ግን ማለት ነው ስለዚህ anyway ዋናው ነጥቤና ዋናው አላማዬ ከትግራይ ጀግንነት እንዳለ ሆኖ ነገር ግን ምታለቀልቁ ንፍጣሞች ንፍጥ ጭንቅላት የሞላባችሁ ንፍጣም ይሄ እኮ በንፍጥ ነው የተጨማለቁ ንፍጣም ናችሁ ንፍጥ ጭንቅላት ነው ያዛችሁት ይሄንን እዚህ አባገነን መንግስት እናትን ስፔሻሊ የኦሮሞ ልጅ እያንዳንድ ቤት ውስጥ አባት ወይ እናት ወይ እህት ወይ ወንድም ወይ አያትህን አታሃል መንግስት ያቻ ሀገር ውስጥ መንግስት በተቀያየረ ቁጥር የኦሮሞ ልጅ እናቱን ወይ አባቱን ወይ አያቱን ወይ አጎቱን አጥቷል ያንን ስርዓት 150 አመት ሙሉ ስንታገል መተን አባታችን አያቶቻችን አክስቶቻችን አጎቶቻችን ዘርማንዘሮቻችን አጎቶቻችን ያክስቶቻችን ልጆች አተንበት ዛሬ እዚህ ደርሰን ያንን ስርዓት የሚዋጋልን የትግራይን ልጅ መስዋዕት የሚሆነውን የኦሮሞ ነፃ አውጪ ሰራዊት የኦቦ ልጅ መስዋዕት የሚሆነውን ከነዚህ ጎን ቁመን ስርዓቱን ማክሸምና ማውደቅ ሲገባን እናንተ ንፍጣሞች ከነዚህ ግሞች ምን አይነት ንፍጣም ናቸው ንፍጥ እኮ ነው የሞላባችሁ እዚህ ውስጥ እኮ ንፍጥ እኮ በንፍጥ እናንተም ብሎ ፕሮፌሰር እናንተም ብሎ ፖለቲካ ሳይንቲስቶች አፈር ከድሜ ንፍጥ ነው እዚህ ፖለቲካ አይደለም የተማርኮ ንፍጥ ያንተ ፖለቲካ ከገደል ይግባ እኔ አንተን እመራሃለሁ ንፍጥ ጭንቅላት እኔ አስተካክልልሃለሁ ዛሬ ላስተካክልልክ ትላንትና 40 ጊዜ እስር ቤት እንዴ የኦሮሞ ልጅ እኮ በአሁኑ ኦፒዲዮስ ራሱ በአሁኑ የኦሮሞ ልጅ እኮ ያልታሰር በሚሊኒክ በደርግ ጊዜ ያልተገረፈ የኦሮሞ ልጅ አለ በሚሊኒክ ያልተገረፈ ኦሮሞ ልጅ አለ እንዴ በዚህ ስርዓት እንዳለ ያልተገረፈ የኦሮሞ ልጅ አለ ያልተገረፈ የደቡብ ልጅ አለ እኔ ምን አይነት ንፍጥ ጭንቅላት ይሄንን ስርዓት አውድመን ወይ አንድ ላይ ተፋቅረን ምንኖር ከሆነ ምንኖርበት መንገድ ወይ ሀገር ሁነን ተከፋፍለን ምንኖር ከሆነ ምንኖርበት መንገድ በስምምነት ማምጣት እዛች ሀገር ላይ ለአንዴና ለመጨረሻ ጊዜ
ጥሩ ነገር ማምጣት ሲገባን ይሄን ስርዓት ለአንዴና ለመጨረሻ ጊዜ ቀብረነው ማምጣት ሲገባን ጭራሽ ይሄን ስርዓት የምትዋጋልንን ነፍሷን የምትሰጠውን ሂዳ ከጎን ተሰልፈም አይኒ ከዚህ በላይ ኃጢአት እንዴ? የለም ከዚህ በላይ ኃጢአት የለም። እኔ ሲጀምር እኔ ኢትዮጵያ ውስጥ ያለ ቄስ ኢትዮጵያ ውስጥ ከዛ ነው መጀመር ያለበት። ይው ለዓለም አቀፍ ፍርድ ቤት መቅረብ ያለባቸው አንደኛ የኢትዮጵያ ውስጥ ያሉት ቄሶች ናቸው። መሳሪያ የኢትዮጵያ ቤተክርስቲያን ቤት ውስጥ እኮ በትገባ የመሳሪያ አይነት ነው የምታገኘው። አባቴ እንደዚህ እንደ ጎኑ ለብሶ እኮ መሳሪያ ከስካቶ እኮ ነው የሚዞረው እኮ እነዚህ ሽማግሌ የምትለው ቄስ የምትለው በጠቅላላ አሁን ይው እነዚህ ባንዳዎች አሁን ቄሱ ኢትዮጵያ ተመታች። አሁን ኢትዮጵያውን ተመታች። ወይኔ እግዚአብሔር ይፍረድባችሁ። ኢትዮጵያውን የተመታችው ኢትዮጵያውን ተጎዳች አይደለ? ወይኔ ሀገር ነው እንዴ ይሄ? እውር አይፈርድም እንዴ? ግን ምን ነው እንደዚህ አይነት ነገር ለእናንተ ላይ እንዴት እኔም ብቻ እንዴት ሊገባኝ ቻለ? እንዴት እናንተን አልገባችሁም? እናንተ ንፍጣሞች ንፍጣችሁ የሞላ አሁን ኢትዮጵያ ተነካች አይደለ? እንደዛ ኦሮሞ ከድሮ ጀምሮ እንደዛ ሲቃጠል ኦሮሞን የጨፈጨፈ ያረደ ጡት የቆረጠ የሚኒሊክ ስርዓት ቀይ ሽብር ብሎ ሲገል ሲያርድ የነበረው የደርግ ስርዓት ጥቁር ባሪያ ተብሎ ሲሸጥ የነበረው በኃይለ ሥላሴ ጊዜ በምን ጊዜ የኃይለ ሥላሴ ስርዓት ይሄ ሁሉ ስርዓት ተረስቶ ገና መጀመሪያ ጊዜ ቄሮ ሙቶበት ደምቶበት አፈር በልቶ ልጆች መስዋዕት ሆኖበት ውጣ አንተ ከዚህ አይኒ ውጣ ሌባ ሙቶበት ለውጥ ይመጣል ብሎ ይሄንን በስባሳ አመጣ አይደለ? አምጥቶ መጀመሪያ ሐውልት ነው የሚሊኒክ ሐውልት ነው የተሰራው። ያ ማለት መጀመሪያ ድረስ የሚሊኒክ ሐውልት ሲሰራ ቤተ መንግስት ውስጥ ዳምስ የሚሊኒክ ስርዓት ይደገማል ማለት ነው። የኦሮሞ ጠላትነት እንዳለ ነው። የኦሮሞ ግድያ የኦሮሞ መጥፋት እንዳለ ነው ማለት እንደሆነ ጀዋር መሐመድ ምሁር የዩኒቨርሲቲ ፒኤችዲ ያለው የፖለቲካ ሳይንቲስት የዓለምን ፖለቲካ ሳይንስ የተማረ ምሁር ጀዋር መሐመድ ያንን ሲናገር አጫሉ ሌጀንድ የኦሮሞ ሌጀንድ ዘፋኝ አጫሉ ሲናገር መጀመሪያ ተነቃብን ብሎ እስር ቤት ነው ልጆቻችንን ወስዶ የጎሮ ያስገቡት። ከዛም በኋላ ወዲያውኑ ከሐውልቱ በኋላ ስርዓቱ ተጀመረ። የኦሮሞ ጭፍጨፋ ይሄን ሁሉ ወደ ኋላ ሂዶ ማየት ያቃተው እንዴ? ወደ ኋላ አይደለም እንጂ እየተደረገ ያለው ወደ ኋላ እሺ ተው እንዶ ወደ ኋላው ይቅር ወደ ኋላው እንደው ወደ ወያኔው ማንኒድ ወደ 27ቱ ማንኒድ ወደ ሚሊኒክም ማንኒድ ወደ ደርግም ማንኒድ ወደ ኃይለ ሥላሴ ማንኒድ ወደ ማንንም ማንኒድ ነገር ግን አሁን ራሱ ኦሮሞ እንደዛ ስትቀጠቀጥ አንድ ቄሮ ወጥቶ ተቃውሞ ካሰማ ጥይት ወደ ላተኩስ ወደ ቀጥታ ወደ ፊቱ ተኩስ ተብሎ የኦሮሞ ልጅ ሲገደል የቆየ 2 ዓመት ሙሉ ያ ያልታየክ ኢትዮጵያዊ ዛሬ ግን አንተ በሰረከው መሬት የበላይነት በተሰማክ ባነሳው ድርድር ያዙኝ ልቀቁኝ ትላንት ስትገለኝ የነበረው ህዝብ እንዲነሳል ምትለምን ዛሬ የኢትዮጵያ ጦርነት ነው የምትለው እርስ በራሳችን የምንገዳደልበትን ጦርነት እኒኩ በጣም እኮ የሚገርም ነው። በዚህ ጉዳይ በጣም እኮ ነው የሚገርመኝ በጣም እኔ ግን ወይኔ ለናንተ ይብላኝ
ጥቁር ነጭ ሲስተም ለምትሆኑት ጥቁር ነጭ አረንጓዴ ቢጫ ለምትሆኑት ይብላይ ለናንተ ይህ ቆሻሻ ነፍጣሞች ንፍጥ ጭንቅላት ያላችሁ ትላ እኔኩ በጣም ዛሬ ኢትዮጵያ ነን ዛሬ ኢትዮጵያዊ ተነስ ኢትዮጵያዊ ተነስ ለትግራይ እንዴ ኢትዮጵያዊ ተነስ ኦሮሞ ሲገደል ኢትዮጵያ አይደለንም ኦሮሞ ሲንቆሽሽ ሲሰደብ ኢትዮጵያ አይደለም የትግራይ ህዝብ ሲቀጠቀጥ ሲደፈር ሲሰደድ ኢትዮጵያ አይደለም ብሻንጉል ሲገደል ኢትዮጵያ አይደለም ወሎ ከሚሴ ሲታረድ ኢትዮጵያ አይደለም የወሎ ከሚሴ ኦሮሞን ከአምቡላንስ ሊያወርዶ ሲየቀጠቀጥ ከሞደክ ሆስፒታል ሊሄድ ያለውን የወሎ ኦሮሞን አውጥቶ አምቡላንስ ውስጥ አውጥተው ሲቀጠቅጡት ጋላ ያሉ ኢትዮጵያ የለችም የዛኔ አይደለ ኢትዮጵያ እናቃታለን እንዴ ኢትዮጵያን የዛኔ ኖ ፍቅር አንድነት የዛኔ አልነበረም የዛኔ አንድነት ፍቅሩ የለም this is what I'm saying እነዚህ ቻንስ ካገኙ መንገድ ካገኙ ለማናችሁም አይተኙም ደደቦች ለራስ ታገል ኦሮሞ ነፃ አልወጣችም 150 ዓመት ሙሉ ተገስታለች ኦሮሞ ታርዳለች ኦሮሞ ተወክታለች ኦሮሞ ተንኮላሽ ፈታለች ኦሮሞ የኦሮሞ ልጅ በእስር ቤት ውስጥ እየበሰበሰ ነው እየሞተ ነው እየታመመ ነው በጫካ ውስጥ የኦሮሞ ልጅ የጥይት መሳሪያ ሰለባ የሆነ ነው ይሄ ሁሉ ሲደረግ ኦሮሞ ኢትዮጵያ አይደለንም እስከ ዛሬ ድረስ 150 ዓመት ሙሉ እንደዚህ ያደረገ እዚያ ያደረሰህን ኦፒዲዮን አምነክ አብይን አምነክ የሚኒሊክ ድቃላን አምነክ ለውጥ የትግራይ ጦርነት እኮ ብዙዎቻችንን አትርፎናል እናንተ ትግራይ እኮ ለራሷ ብቻ አይደለም የታገለችው እኮ እናቴ ትሙትን የትግራይ ጦርነት እኮ ብዙሽን ማን ንፍጣ ብዙዋቹን ቂጥ አድኗል ልንገርሽ እንግዲህ የትግራይ ጦርነት መቆየት የትግራይ ትግልን መቆየት ጥርስ ነክሶ መግፋት ማድከም እነሱን አዳሜ ያልተዘጋጀሽ ያልተደራጀሽን ሁሉ አትርፎሻል ተርፈሻል ምክንያቱም አላማው ትግራይ እንደኖሮሞ እንደደቡብ ከዛን ጥቁር ነጭ ባሪያ የተባልሽ መገዛት ነበር ፕሮግራሙ ፕላኑ ብታውቂበት ማን ይንገራችሁ ሁሉም ወዳም ነው ማን ይንገራችሁ ሁሉም ወዳም ነው ግን አምናት ወዳም ለሐቅ የቆምኩኝ ምርጥ የኦሮሞ ልጅ ሚሰማኝ ለኡነት የቆምኩ ጠላቴን ድብና አርጌ የማቅ የጀግና ዘር የጀግና ልጅ ነኝ እነግራችኋለሁ ፕሮፌሰር ሞና አስፈልገኝም ይሄንን ለመንገር ፕሮፌሰሩ ማን ይብላለት ገንዘብ ለምን በዚህ በኩል ጨመር ሲል ይለወጣል በዚህ ሲቀንስበት ጨመር ያለው ሲመጣ ይለወጣል ማታ የኦሮሞ ፖለቲከኞችማ ማታ ኦፒዲዮ ናቸው ቀን ኦነግ ናቸው ሲከፋ ኦነግ ስትገደል ኦነግ ስትሞት ወቦ ስትገደል ወቦ ስትደፈር ኦነግ ሁለት ሶስት እስረኞች እንትን እኮ ነው አይጥል ላይክ እንትን ልበላችሁ ምንድነው
አሁን ለምሳሌ የሆነ በጣም የሚጣፍጥ ምግብ እየተሰራ ነው። ነገር ግን ያ ሙሉ የሚጣፍጠው ምግብ ትይዝና ከላዩ ላይ ትንሽ ታስቀምሷለህ ክልፍ እንዲል ምግቡ ይጣፍጣል ብለህ ዘለን እንድትገባበት። that's the kind of drama ደግሞ የጀመሩት። ሞኛ አይደለንም። ልክ የሆነ ነገር ሲከብዳቸው የሆነች ትንሽ ነገር ለቀቅ ያደርጋሉ። አውቀው ለቀቅ ያደርጋሉ ትንሽ ነገር። ያንን ታይና ብለህ ስትሄድ ትበላለህ። ምንድነው እንደዚህ አይነት ሞኝነት? በጣም እኮ ነው የሚገርመው እኮ በጣም። ታግሎ ይቅርብኝ በአፍንጫዬ ይውጣ ብለህ ታግለክ አፈር ከደሜ ብለህ በልተክ ጥቅር ይበልብኝ ብለክ እኮ ሙሉ ለሙሉ አቴንሽንን ወደ ትግልና ወደ ነፃነት አድርገህ መውጣት ነው የሚገባህ በዚህ በጥሩ ሰዓት እንጂ አዳሜ ጭራሽ ከጠላት ጋር አብረህ አበባዮሽ ጨፍርልኛለህ። ኧረ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። This is very embarrassing, to be honest. I swear to God. I can't even explain it. Right now, I don't even have word for this. እግዚአብሔር ምስክሬ። በዚህ በኩል የኦሮሞ ልጅ ያልቃል። በዚህ በኩል የኦሮሞ ልጅ ያልቃል። በዛ በኩል የቤንሻንጉል ያልቅ፣ በዚህ በኩል የትግራይ ያልቃል። የዛኔ ኢትዮጵያ የምትባል ነገር ማንም አያውቅም። ማንም አባቴ። ሰው ግን ይረግፋል። ጀለሴ ጭፈራ ቤት ነበር ሲከፈት የነበረው አባቴ። ጭፈራ ቤት ነበር ሲዞር የነበረው። እንዴ ኢትዮጵያ ለዘላለም ትኑር ነበር እኮ ሲባል የነበረው። ትግራይ ስትሞት፣ ኦሮሞ ሲሞት፣ ቤንሻንጉል ሲሞት እኮ ኢትዮጵያ ለዘላለም ትኑር እኮ ነበር ሲባል የነበረው። አሁን ግን ኢትዮጵያ ተጎዳች። ተጎዳች እንደ ኢትዮጵያ። ኧረ በእናታችሁ ምን ነው? ለምን ተጎዳች? ምን ነው ኦሮሞ ሲሞት፣ ቤንሻንጉል ሲሞት፣ ትግራይ ስትሞት ምን ነው ለምን አልተጎዳችም? ኦሮሞ ኢትዮጵያ ልጠይቃችሁ፣ ለምን አልተጎዳችም? አጫሉ ሲሞት ለምን አልተጎዳችም ኢትዮጵያ? ተዘፈነላት እንጂ አጫሉ ሞቷል ጀዋር ይደገማል ተብሎ አባቴ። የዛኔ ኦሮሞ እንደዛ ሲሞት የሚሊኒክ ታሪክ ይደገማል። ትግራይ እንጨርሳት እንጂ ሌላው ገብስ ነው የተባለው እንጂ ኢትዮጵያ ተጎዳች አልተባለ። አሁን ኢትዮጵያ ተጎዳች ነው። ይግባሽ አዳሜ። ይሄ ንፍጥ ጭቅላትሽን በአልኮል ምናምን አጽሉት፣ በበረኪና ምናምን አጽሉት። እሺ አጽሉት። ደግሞ አንዳንዶቻችሁ ከዓላማችሁን ያዙ። ሙቱበት። አንድ ዓላማ ይዘክ ሙትበት ባመንክበት ነገር፣ ሙትበት ባመንክበት ነገር፣ ታገልበት ባመንክበት ነገር፣ ጩህበት ባመንክበት ነገር፣ ታምምበት ባመንክበት ነገር፣ ሞት ካለብህ ባመንክበት ነገር። እንደዚህ አትበሉ። ምረጡ። እኛንም ኮንፊውዝድ አታድርጉን። ከእንቅልፋችን ስንነሳት እንደዚህ ተለውጣችሁ አታስደንግጡን። ስለዚህ እኔ I swear to God ትግራይን ለመዋጋት ከአብይ ጋራ ለአብይ ስልጣን ተብሎ ለሚሊኒክ ስርዓት ለደርግ ስርዓትን ለማቆየት ተብሎ ነገ የኛ መሬትም የሚወሰድበትን መንገድ ለማመቻቸት ልጆቻችን በእስር ቤት በስብሶ የሚቀሩበትን መንገድ ለማመቻቸት ኦሮሞ እንድትጨፈጨፍ ለማድረግ ለማመቻቸት ሄደ የምትዋጋ
ከሰማይ እንደው እንደ እሳት ነገር ይጣልብህ በቃ I will pray to God and ብሔር ብሔረሰብ ትግራይን ለመዋጋት የምትሄድ እሳት ይጣልብህ ከሰማይ እሳት እንደዚህ ነበልባሉ anyway አሁንም እየደፋብህ ነው እንደዚህ እየደፋብህ ነው አሁንስ መሽቀራ ገና ሳደርስ ነው መኪናው ግልብጥ ገና ሳደርስ ድፍት ይድፋችሁ ድፍት ያላችሁ ነው አረመኔዎች ተንኮል ለመስራት የሚሄድ ጥይት ይዞ ንጹሃንን ለመግደል የሚሄድ ድፍት ሲል እንዴት ደስ እንደሚለኝ ብታዩ ውስኪ ጥሬውን የሆነ ነገር እንደዚህ ባረግ ድረስ ደስታዬ ነው የአብይን ስልጣን ለማቆየት ብለክ የሚሊኒክን የደርግን ስርዓት ለማቆየት ብለህ የኦሮሞን ጭፍጨፋ ልጆቻችንን በእስር ቤት ያሉ ፖለቲከኞቻችንን እስር ቤት ውስጥ ለማሻገት ለማስገደል ብለክ ኃይል ለመሆን ብለክ የምትሄድ ይድፋክ አምላኬ እግዚአብሔር እናቴ ትሙት ስለዚህ እንደውም እንዲሁ የትግራይን ህዝብ አይዞ ማለት ራሱ እኮ ትልቅ ነገር እኮ ነው ባሁኑ ሰዓት ከስንት ጉድ ውስጥ እኮ እነዚህ በብክንዲ ኃጢአት ውስጥ አትግቡ እኔ ከዚህ በላይ እኔ በህይወታችሁ ከዚህ በላይ ሌላ ኃጢአት እንደማይኖር እርግጠኛ ነኝ ያ ከዚህ በላይ ኃጢአት አይኖርም መብራህንን እንጂ የትግራይ ትግል ኢትዮጵያን እኮ ነው ያዳናት ብሔር ብሔረሰብን እናቴ ትሙት ብሔር ብሔረሰብን እኮ ነው ያዳናት 6 ዱና አይደለ እዛች ሀገር ላይ ገባው ከ6ቱ እኮ 3ቱ ለኦሮሞ 2 ለትግራይ ነበረ ለትግራይ ነበር እኮ ግን 6ቱም ትግራይ ላይ አለቀ እንጂ ዳንን መጀመሪያ ወለጋ ላይ 6 ነው አይደለ ነው 6 ነበረ 6 ነው 7 አንደኛው ወለጋ ላይ አለፋለች ዘሬን በልቶ አልተቻለም ቆይሽ ዋና ቆይ ወደዛ እንሂድ 6ቷ ላይ 3ቷን የትግራይ ህፃናት ንጹሃን ምስኪን መስዋዕት የሆኑባት 3ቱ 2ቷ ለዚህ ነበረ 6ቱም አለፈበት እዛው ትግራይ ላይ 6ቱ ትግራይ ላይ 6ቱ እንጂ 3ቱ ትግራይ 2ቷ ኦሮሞ ላይ 3ቱ ኦሮሞ ላይ 2ቷ ትግራይ ላይ ነበር የታሰበው 6ቱም ትግራይ ላይ ነው ያረፈው እነዚህ ሰዎች ለሁላችንም ነው መስዋዕት የሆኑት የነሱ ጥንካሬ እኛንም አትርፎናል I swear to God ደቡብን አትርፏል የኦሮሞ ትግል እንዲጠነክር እንዲሄድ አድርጎታል የደቡብ ህዝብ አግበክ ጭራሽ መከላከያስ ገብተ ሂደ ትግራይን እንድትገለው መንገድ ሰጥቶካል እንጂ ተሰብስቦ ያ መጥቶ ቢደፋክ ኖሮ አትንቀለቀለም አይቆላህም ነበር አርፈ ቁጭትል ነበር የትግራይ ልጅ ለትግራይዊነት ብቻ አይደለም መስዋዕት የሆነው ለሁላችንም ነው ዛሬ መስዋዕት የሆኑት እነዚህ ሰዎች I swear to God I swear to God ፖለቲካ ዋቂዎች ነን ይላሉ ደሞ እንጂ ገብተው በየሚዲያ የሚለፈልፉት እንዶ ስኳር ሚል እንኳን ወሬ አያወሩ
ብሎ ቺቺያሙላ የእናንተ ፖለቲካኝነት እኔ ጥቅር ይበልብኝ። ለማንኛውም የትግራይ ልጆች በርቱ። እግዚአብሔር መብርሃን ድንግል ማርያም አላህ ከናንተ ጋር ይሁን። አይዟችሁ በርቱ። ሁሌም ከጎናችሁ ነኝ፣ ድምጻችሁ ነኝ። እግዚአብሔር ይጠብቃችሁ። ብዙ ነገር አልፋችኋል። ይቺን ቅማል መታከል ትግል ማለፍ አቅታችሁ ማለፍ አቅታችሁ ማለፍ ሽጥ፣ ቤትን ሽጥ፣ የትግራይ ልጅ መኪናን ሽጥ፣ ቀጥልበት። ቀጥልበት። ያየው ነው የሚታገሉት እኮ የትግራይ 18 13 14 ዓመት 16 ዓመት ልጆች ናቸው። እንደዚህ አፈር ከዲሜ አርጎም ያበሉክ ቂጣችሁን ሚሉት ጀግኖች በርቱ። ከነሲ ጀዳ የኦሮሞ ፖለ ወይ ሀረን ዱበት ዋይ ኦሮሞ በኦሮምኛዬ በቋንቋዬ ከኦሮሞ ህዝብ ጋራ ደግሞ አወራለሁ። ነገ ከህዝቤ ጋራ ውይይት አለኝ፣ ተለቅ ያለ ውይይት አለኝ የኦሮሞ ልጅ ጋራ በቋንቋዬ እንደፈለኩኝ የሆንኩኝ ከሀገሬ ህዝብ ጋር አወራለሁ በምንተዋወቅበት በቋንቋችን። እና እስከ ዛሬ ድረስ የኦሮሞ ጥያቄ ሳይመለስ የኦሮሞን መሬት የኔ ነው ብሎ ግዛቱን ይዞት የኦሮሞን ልጅ ሲጨርስ የነበረ ኦሮሞን ልጅ ሲያስር የነበረ ኦሮሞን ልጅ ሲገል የነበረ ባንዳም ባገነን ስርዓት ጎን የምትቆም የኦሮሞ ልጅ ተሰልፈ ሄደ የምትዋጋ የኦሮሞ ልጅ ካለክ ኦሮሞ አይደለም ካለ እወቁ። የትግራይ ልጆች he is not ኦሮሞ። ይሄንን እወቁ። የትግራይ ልጅ ይሄንን እወቁ። መቼም ታቁታላችሁ። ልባችሁ ውስጣችሁ ያቃል። ኦሮሞ እስከ ዛሬ ጥያቄው አልተመለሰም፣ መሬቱ አልተመለሰም። የኦሮሞ ልጅ እስር ቤት ውስጥ ነው ያለው። እንዳለ የኦሮሞ ምሁር፣ የኦሮሞ ዕውቀት ያለው፣ የኦሮሞ ፕሮፌሰር፣ የኦሮሞ ጀግና፣ የኦሮሞ ባለሙያ፣ የኦሮሞ አስተዳዳሪ ሊሆኑ የሚችሉት በአጠቃላይ የኦሮሞ ቄሶች፣ የኦሮሞ ሼኪዎች፣ የኦሮሞ ፓስተሮች በአጠቃላይ ያሉት ግማሹ ትግል ውስጥ ነው፣ ግማሹ እስር ቤት ውስጥ ነው። ይታወቅልን የትግራይ ልጆች፣ ይታወቅልን ትግራይ፣ ይታወቅልን። ሌላው ግን መጥቶ የሚዋጋሽ ካለ ፕሮፐር ባንዳ ዲቃላ የሚኒሊክ ስርዓት ናፋቂ ሆዳም ከርሳም ተገዢ ሌባ አጭበርባሪ ትላንት ኦሮሞን ሲገል የነበረ ነው። አይሆነንም፣ አይጠቅመንም። ካገኘሽው እንደ ልብሽ አርገሽ ተጠቀሚበት። ፊኒሽድ። እንደፈለክሽ ማድረግ መብታለሽ። ከመጣ ከፈለሽ ቀቅለሽ ቢዩ፣ እንደፈለክሽ አድርጊው። እንደፈለክሽ እንደተመቸሽ ትግራይ። ምክንያቱም እኛንም ሲበላን ነበር ትላንትና፣ ሲያስበላን ነበር ትላንትና። ዛሬም እየበላን ነው። ገዋናት በያስከሳ ሀደራው ገዋናት በስባሳ ኦኬ። እንዳልኳችሁ የትግራይ የኦሮሞ ልጅ፣ የኦሮሞ ቄሮ፣ የኦሮሞ ምሁር፣ የኦሮሞ ታጋይ፣ የኦሮሞ ፕሮፌሰር፣ የኦሮሞ ዶክተር